እንደዚህ አይነት መንትዮች አሉ። የተወለዱት ያለ ጊዜያቸው ነው። በ7 ወራቸው እንደተወለዱም ደካማና በህይወት ለመኖር የሚታገሉ ነበሩ። ዶክተሮቹ ለመተንፈስ እንዲረዳቸው የተለያየ ኢንኩቤተር ውስጥ ያስገቧቸዋል። ነገር ግን አንደኛዋ ኬሪ የተባለችው ህፃን እየተሻሻለች ስትሄድ፣ ሌላኛዋ አቅሟ እየደከመ ይሄዳል። ሰውነቷ ወደ ሰማያዊነት መለወጥ ጀመረ። እናም የማትረፍ ዕድሏ ጠባብ እንደሆነ ዶክተሮቹ አወቁ። ወደ ሞት ተቃርባለች። ነርሶቹ ለማዳን ሁሉንም ነገር ሞክረው ነገር ግን አልቻሉም። በመጨረሻም አንዲት ነርስ ያልተለመደ ነገር ለማድረግ ወሰነች። ለመጨረሻ ጊዜ እንዲሰናበቱ ከኬሪ ወይንም ደግሞ ከመንትዮዋ አጠገብ አደረገቻት። ያው ልትሞት ስለሆነ እንደ መሰናበቻ። ነገር ግን ቀጥሎ የሆነው ነገር ተአምር ነው። ለሞት የተቃረበችው ይህች ህፃን መንትዮዋን በአካል ስታገኛትና ወዲያውኑ የአካል ግንኙነት እንዳደረጉ የልብ ምቷ ተሻሽሎ ማገገም ጀመረች። ከብዙ ልፋት ይልቅ ቀላልና ተፈጥሯዊ የሆነው እነሱን አንድ ላይ የማዋሃድ ስራ ህይወቷን አድኗታል። ዛሬ ኬሪና ብሬሊ የተባሉት እነዚህ መንትዮች በመንታ ልጆች መካከል ያለውን አስደናቂ ትስስር የሚያሳዩ ምስክሮች ናቸው። አንዳንድ ጊዜ ህክምና ብቻ ሳይሆን የሚያስፈልገው ፍቅርና የአካል መገናኘት ሊሆን ይችላል። መንትዮቹ መልክ ብቻ ሳይሆን በነፍስም አንድ የሆኑበትን ያሳየ ምስክር ነው። ቪዲዮውን ለምታውቃቸው መንትዮች ላኩላቸው።